ሄርሜላና አብርሽ እንግዲህ ተገናኝተዋል። ሄርሜላ በዚህ አጋጣሚ ደስታዋ ወደር የለውም። ሩታ ግን እኛ ደስታችንን ሳንጨርስ ተደስተን በቃ ነገሮች ተሳኩ በቃ ምናምን ብለን ሄርሜላን እንደዛ አጥረግርገን መድረሻ ካሳጣናት በኋላ አሁን ይህን ነገር ማድረጓ ትንሽ የብዙዎቻችንን ቅር አሰኝቷል። እውነት ለመናገር የሩታ ፋሚሊዎች ተከፍተናል በሩታ ለምን ከቤት እንደወጣ እንደዛ እንዳደረገች ለምን ለሄርሜላ አሳልፋ አብርሽን እንደሰጠችው እኛ ያልገባን ነገር ማለት ነው። ብዙዎቻችሁን ሩታ ስትመለስ ምናምን ኮሜንት በቃ ሙሉ በሙሉ ማለት ይቻላል ስለ ሄርሜላ ነበር። ሄርሜላ በቃ አበቃልሽ ምናምን ግን አንድ ቀን ነው ኦልሬዲ ያደሩት ምናምን። በሁለተኛው ቀን አብርሽ ሻንጣውን ይዞ ከቤት ወጣ። ያ ማለት በቃ ሄርሜላ ግልጽ ነገር ደስ አላት። ቤቷ ጋበዘችው ምናምን ከጎኑ እንደምትሆን ምናምን ትነግረዋለች። እንግዲህ ከዚህ በኋላም ሄርሜላ ጋር ሊቀጥል ነው ማለት ነው። እንዲሁም ወደፊት ሄርሜላ ጋር የመጋባት እቅድ ያላቸው መሰለኝ። በቃ ይህን ነገር የሩት ፋሚሊ አምናችሁ መቀበል አለባችሁ። እየሆነ ያለው ነገር እንደዚህ ነው። እስኪ በዚህ ሀሳብ ያላችሁ እንደኔ የተናደዳችሁ፣ እውነት እኔ ተናድጃለሁ። እንደዛ እህቶቹ ምናምን ተሰብስበው የተቀበሏትኝ ወደ ቤቷ እንድትገባ ብቻ ነበር ማለት ነው። በቃ አብርሽ ጋር አብረው እንዲሆኑ ሳይሆን ሩታ ወደ ቤቷ ከእናት አባቷ ቤት ወጥታ ወደ ቤቷ ተመልሳ ህይወቷን እንድትቀጥል ነበር። በጣም ያሳዝናል። ግን እንደዚህ ስላችሁ በቃ ብዙዎቻችሁ እውነት መስሏችሁ ነበራ። ሁሉም ነገር ድራማ እንደሆነ ግን አታውቁም። እኔ አሁን እንደዚህ ስላችሁ በቃ ሁሉም ነገር ድራማ እንደሆነ አታውቁም። ሩታ ወደ ቤቷ አብርሽና ሩታ እኮ አልተለያዩ። ይሄ እኮ ስራቸው እኮ ነው። በቃ ስራቸው ነው። ምን ሆናችሁ ነው እናንተ? ቆይ ግን ሩታ ወደ ቤቷ ተመለሰች ተብሎ ሲፈራረሙ የ8 ሚሊዮን 1 ቅብጥርሳይ ምናምን ሲባል የነበረው ሲፈራረሙ ራሱ እኮ እስክሪብቶ እንደተከደነ ነበር እንዴ ሲፈራረሙ ምናምን። በደንብ ያያችሁ ልጆች ካላችሁ እስኪ ኮሜንቱልኝ። እንዴ ምን ሆናችሁ ነው በዚህ ልክ? ግን ይሄን ላችሁ የፈለኩት ይሄ ሄርሜላ ሩታ ምናምን ሁላቸውም በአንድ ነው፣ በጀምአ ነው የሚኖሩት። ምንም ሩታና አብርሽ አልተለያዩ። ግን ካሜራ ሲደቀን እንደተለያየ ሰው ሆኖ ነው ቪዲዮ የሚቀርጹት። አብርሽ ሄርሜላ ጋር ሄደ፣ ሩታ ብቻዋን ሆነች እያሉ በሁላቸውም በየቻናላቸው እየፖስቱ ተመልካችን ቢዚ ያደርጋሉ። ገብቷችኋላ? ስለዚህ ሩታና አብርሽ አብረው ናቸው። ሄርሜላም የነሩት የናብርሽ ጓደኛ ነች። አብራቸው ነው ቪዲዮ የምትሰራው። ለሩታም እንደ እህቷ ማለት ነች። አብረው ናቸው። በቃ ሀባይ አብረው ናቸው። እንዴ ምን ናችሁ ነው በዚህ ልክ? በቃ ቪዲዮ ካሜራ ኦን ሲሆን ነገሮች በቃ የተለያየ ነገር አድርገው ያሳዩአችኋል። ይሄ ያኔ 1 ሰዓት ያልሞላ ቪዲዮ ማለት ነው። 20 ምናምን ደቂቃ ለምሳሌ ቪዲዮ ሲቀርጹ እንደተለያየ ሰው አድርገው ቪዲዮ ይቀርጻሉ። ከዛ በኋላ አብረው ናቸው። ምንም የተለያየ ነገር የለም። እና በዚህ ልክ ለምንድን ነው የምትሸወዱት? ሩታን አትስታውሱም? ወንድሞቹ እህቶቿ የአብርሽ እህቶች ምናምን ነው የእንትን ቤት ምናምን ገዛውልሽ ብሎ ሲፈራረሙ። ውሸት እኮ ነው ያ ውሸት። እንዴ እውነቴን ነው የምላችሁ። ሲፈርሙ የነበረው እስክሪብቶ ራሱ እስክሪብቶ ተከርኖ ነበር፣ ግን ፈረምን ምናምን እያሉ እንትን እያሉ ነበር። ምክንያቱም በዚህ ልክ ብዙዎቻችሁ ስለማይገባችሁ ማለት ነው። ብዙዎቻችሁ ስለማይገባችሁ በቃ ማለት እኛ እነሱ አይገባቸውም በሚል እንዴት እንደሚጫወቱብን ማወቅ አለባችሁ። እውነቴን ነው የምላችሁ። እንዴ ብዙዎቻችሁ በቃ ሄርሜላን አጥረግርጋችሁ ምናምን አብረው ናቸው፣ ቤተሰብ ናቸው። እነ ዳኒ እነ ጽጌ ጋር ቪዲዮ ሲሰሩ አላያችሁም? ከዚህ በፊት እነ ዳኒ ቤት ምናምን አንድ ብርድ ልብስ ለብሰው ምናምን ቪዲዮ ሲያበሩ ብቻ ነበር የሚለያዩት። በዛ ሰዓት ግን ብዙዎቻችሁ ብዙ እያላችሁ ነበር። ስለዚህ ያው ይህን ቪዲዮ እንደዚህ ቪዲዮ ሰርችላችሁ አላውቅም፣ ግን የሚገባችሁ ካላችሁ ያው ይገባችኋል። አትሸወዱ፣ ብዙ አትናደዱ። ከዛ ላይ ደግሞ ያው ድራማውን እኛ ያለብን ነገር ድራማውን መከታተል፣ ሲቀጥል ደግሞ ማለት ያልሆነ ኮሜንት አለመስጠት፣ ራሳችንን ከዚህ ብናድን ፈን በቃ ነገሮች የሚያስቁ ምናምን ነገሮች ኦኬ ብንኮምት ምናምን ችግር የለውም። ግን በዚህ ልክ ሰውን በመጥላት ምናምን ሩታን የሄርሜላ አድናቂዎች የሩታ አድናቂዎች ደግሞ ሄርሜላን አብርሽን ምናምን እያላችሁ ጊዜያችሁን ባታባክኑ፣ ባትሸወዱ፣ ከቻላችሁ የራሳችሁ የሆነ ቢዝነስ ነገር ብትሰሩ የተሻለ ነው ብዬ አስባለሁ። ምክንያቱም እዚህ ጋር እየተከታተልን ያለነው ድራማ ነው። ድራማ ደግሞ ሁሉም ነገር እንደ ገጸ ባህሪው ነው አይደል?
ማንኛውም ሰው እኮ የሚተውነው ገጸ ባህሪው እንደተሰጠችው ካራክተር ነው አይደል እንዴ? እንጂ በዛ በንጹህ ማንነቱ ማንኛውም ሰው ድራማ አይሰራም፣ ፊልም አይሰራም። በቃ የተሰጠውን ካራክተር ይተውናል ድራማው እስኪያልቅ ማለት ነው። እነሱም እነ ሩታም እነ ሁላቸውም በቃ ድራማው እስኪያልቅ የሚተውኑት ነገር ነው። ድራማው ደግሞ መቼም ሊያልቅ አይችልም። ምክንያቱም ይሄ እነሱ የገቢ ምንጫቸው ነው፣ ማወቅ ያለባቸው የገቢ ምንጫቸው ነው። ሄርሜላ አሁን በቅርብ ነው ቻናሏ የተከፈተው። ማሻላ የትና የት ደርሶላታን ቻናሏ አስባችሁታል? ሰው ይጠብቃል። አብርሽ ካለቀቀ ሄርሜላ ትለቃለች፣ ሄርሜላ ካለቀቀች ሩታ ትለቃለች። በሰው በቃ እነሱ በዛም በዚህም ብለው ድራማውን አቴንሽን እንድትሰጡት አድርገዋል። ከድራማም አልፎ የእውነት ነው ብላችሁ እንድትቀበሉ አድርገዋቸዋል። ግን ብዙዎቻችሁ ሞኝ መሆን የለባችሁም እንዴ! እና አናደዳችሁኝ እውነት እና እንደዛ እላችኋለሁ። እውነቱን እንግዲህ የምትቀበሉ ምናምን ከሆነ እውነቱ እንደዛ ነው። አትናደዱ፣ ብቻ ድራማውን ተከታተሉ። ከድራማው እኮ አንዳንዴ አሁን ፊልም ስናይ ምናምን ፊልም ምናይ ለምንድን ነው? ለምሳሌ የተመቸን ነገር ምናምን ፊልም እንደሆነ እያወቅን እኮ የሆነ ነገር የሚያስለቅስ ነገር ምናምን ስናይ እናለቅሳለን ምናምን አይደል? ድራማም እንደዛው እና ድራማ ላይ ራሱ የተመቸንን ካራክተር እሷ እኮ ምናምን እሱና እሱ ይጋቡ ምናምን እንደዚህ እያልን ሪያክት እናደርጋለን። እንደዛ አድርገን ማለፍ እንጂ ሰውን ለመጉዳት በዚህ ልክ ሩታን፣ አብርሽን፣ ሄርሜላ ለመጉዳት መጥፎ ነገር ባታደርጉ ብዬ እመክራችኋለሁኝ። እና እውነታው ይሄ ነው። እሺ ማወቅ ያለባችሁ። እኛ ግን አሁንም ነገም ከነገ ወዲያም ድራማውን እንከታተላለን እንዴት እንደሚሆን። ያው ድራማ ነገር ማለት እኮ ኦልሬዲ የሚያስቅ ነገር ነው አይደል? ሰዎችን ፈታ የሚያደርግ ነገር ነው ከአንዱ። ስለዚህ የተለያየ ነገር ይዘው እየመጡ ፖስት እያደረጉልን ስለሆነ በዛ ነገር እያየን እኛ ፈታ እንላለን እንጂ ማንኛቸውንም ከማንኛቸውም አሳንሰን አናጠቋቁርም እላችኋለሁኝ። እንግዲህ የኔ ሀሳብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ፊል እውነትሽን ነው በቃ እውነትሽን ነው የምትሉ እስኪ ኮሜንቱልኝ እና እንደዛ ነው። እሺ ብዙዎቻችሁ መሸወድ የለባችሁም። አብርሽም ልጁ ጋር ሚስቱ ጋር ነው ምናምን ሁሉም ነገር ድራማ ነው። ስለዚህ የሩት ፋሚሊ ሁሉም ስለሚያውቅ ነው ዝም ያለው። አሁን የእውነት እንደዛ ተጣልተው ምናምን እንደዛ ወደ ቤቷ ብትገባ ኖሮ ከጋሽዬ በላይ የሚቀር ሰው አልነበረም እኮ። ጋሽዬ ስንት ጥሯን እነሱን ለማስታረቅ፣ ግን ጋሽዬ ራሱ አንዱ ተዋናይ ነው። ማወቅ ያለባችሁ ነገር ጋሽዬ የአብርሽ አባት ነው፣ ግን አንዱና ዋነኛው አንጋፋው ተዋናይ ጋሽዬ ነው። ስለዚህ ሁሉም የተሰጠውን ካራክተር በሰዓቱ ይሰራል። የሱ ሰዓት ካሉ ደግሞ ለሌሎች ይሰጣል። ስለዚህ ሁሉም የተሰጣቸውን ካራክተር በጥበብ እየተወጡ ነው ያሉት። እናንተ ግን አትሸወዱ። በቃ ከዚህ በኋላ አታናዱ። የእውነት የምራችሁ አታናዱ። በቀጣይ እንግዲህ በአሪፍ ቪዲዮ እስከምንገናኝ ለዛሬ የነበረን ቆይታ በዚህ ያበቃን። ወዳችኋለሁ። መልካም ጊዜ ይሆንላችሁ። አበረታቱኝ፣ ከጎን ሁኑ። ባይ ባይ።